ሰማይ ደመሰለን ያገራ ቀለለ ጭራለ መንደሮ ጭራለ መንደሮ አንተን ለመደና እንኳንስ የሰው ልጅ ዋጅቶ አውጥቶ ተጣራን ጀግና እላለሁ በለኔ አልተጠቀለለም ጉዳያችን ገና እንዳንተ ያለ ጀግና ወጥቶ አይቀረምና የአማራው ጠበቃ አንበሳው ቴዲዬ ፋኖና ደግሞ እየሞተ ሀገር ማቆምነ እየደማነ እየቆሰለ ኢትዮጵያን ባለ ሻለቃ ባዩን እየገበርነ አንበሳው ቴዲን እየገበርነ ፍቃድ የየርቀን እየገበርነ አረና ማረረነ ሰጡን እነ ሙልዬ ወንዱ ሲሳይን እያሳጡነ ጀግና አለክስ ለአንበሳ ያለውን እየሰዋን ሀገር ማቆምነ ብርሃን ክንደና ሰፋ በቃን እየሰጠነ ኢትዮጵያን ባለ የእርጀነው መሰል ሳንጃ ተሳለ ታደለ ፋኖ ሀገር የምባለ ይሁን እንግዲህ የመጣው ይምጣ እርሶም ቂጣ ነው ሸምቶም ቂጣ እንኳንም አንተ እንኳን ጸዳሮ አይዞ እያለው እንኳን ብርቃያ አይዞ እያለው እንኳን ቆራጡ አይዞ እያለው እንኳን አብራሮ አይዞ እያለው እንኳን ወንዱ አንተ አይዞ እያለው አንበሳው መንግስት አይዞ እያለው ጀግናው ቢራራ አይዞ እያለው ኧረ ድንቅሹ አይዞ እያለው የሻለቃ አዛዥ አይዞ እያለው አንበሳው ታመነ አይዞ እያለው ፍቃድ ያለባቸው አይዞ እያለው የአማራይቱ ልጅ ጥጋበኛ ነው እጥፍጥፍ ያለው የወንዶች ኩና የስቲው አንበሳው ቆራጡ ጀግና የአጃቤቱ ልጅ ተኳሽ ኮተራ የስማዳው ልጅ ስመ ገናና እንዳራስ ነብር የተቆጠረት በእጅጉን ዞምኛ አለለት እንኳን ይሃያ እንግሊዝ ጣላት አይቆምም ነበር ጥጥም ከኛ ፊት በልልኝ ማታ ሌቱን ገዘገዞ ኧረ እናንተ ኧረ ጉዱ ገና ኧረ ጉዱ ገና የአስቴደርሳ ብርጌድ አምባቸው ሻለቃ ጀግኖቹ ደረሱ ያለቀው ወገኔን ደሙን ሊመልሱ ኧረ አገሬ ኧረ ወንዱን አማን እሚያፋነው ቡድን እስኪ ልፎክር ትንሽ ፉከራ መቼም ሚከና ጨቅላታ እንታገረው ጠላታችን እናስከብራት ሀገራችን እምቢ ስንል እናከብሩን ገራይ በበልጭማ ፈመተው እርሳሱን ነባባው ሚነድፈው እናት ሀገሩን የማይክደው አንበሳው ፋኖ ዝናር ታጣቂ ግንባር ግንባሩን ብሎ ሰንጣቂ ምሽግ ቆፍሮና ምንጫ በካራውት ወገራይ በሳንጃ በረም ነካሪ ባጭር ጠመንጃ ባጭር ብረት ግንባሩን ብሎ ጠላት መብታት አየር በሰማይ የረባ መለት ታንኩ በመረት ሸበል አለት ምሽጉ በረመሰል ከረት ሰው እንደ ቅጠል የረገፈለት ቀባሪ ታቱ የሸርከከረት ምን አለ ሰማይ ምን አለ መረት የዚያን ጊዜ ነው ጀግናውን ማየት በልልኝ ማተ ፋኖናናን ኧረ ተጓዝናነ አገር ታማለች በጠና ጠሩት ያንን ጎበዝ ጥሩት ያንን ጀግና ወይ ሻለቃው አዘር መርጌ ስጡት ለምላጭ መሳቢያ ከራሱን ወድሮ ጠላቱን መግደያ ኧረ ናማን ኧረ ፋኖን አማን ጀግናውን አማን አንበሳውን አማን አይ የአንበሳው ወንድም እንደዛ ላይ ሻለቃ ባየው በጀግንነቱ ጀግናን ያላገር አለብኝ አለ ጎጆ ትዳርም ከዛ ይቅርብኝ ማረስ ማፈሱ ከዛ ይቅርብኝ ማርባት ማልማቱ ከዛ ይቅርብኝ ሀገሬን ጠላት ከሚደፍርብኝ አንቱ በልጅገን ከዛው ላይ ክጃ መሞት አለብኝ አይደለም ያለ አንበሳው አንበሳው ናማ ሀገር ስትወረር ዘማች በጠዋት ግንባሩን የሚሰጥ የማይፈራ ሞት አነደደው አቃጠለው ያንን ወዳም ባንዳ የደብረ ታቦር አንዳ ቤት ሰማዳ አራገሬ ረናማውን
ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ አዳዲስ መረጃ ያልኳቸውን በሰፊው የማደምጣችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አለፉ። የበቀል እጆች በፋሽስታዊ የብልጽግና አገዛዝ ሽፋን በደብረ ኤልያስ ከተማ በፋሽስታዊ የብልጽግና አገዛዝ ካባ ስር የተደበቁ ደመጠጭና ህዝባቸውን የከዱ ሆዳደር ባንዳዎች በተለያየ ህዝብን የማንገላታት ዘርፍ በመሰማራት ህዝባችንን በግፍ እያሰቃዩና እየገደሉት ይገኛሉ። በከተማዋ ህዝባችን ላይ ከሚፈጸሙ ወንጀሎች መካከል አስገድዶ መድፈር፣ በአገዛዙ የአድማ ብተና የሚሊሻ መከላከያ ተብዩ አፋኝ ሰራዊት ዘረፋ፣ ድብደባና በግል በቀል ተነሳስቶ ግለሰቦችን መደብደብና መረሸን በባንዳ ስብስቦች በሰፊው በህዝባችን ላይ የተሰሩ ያሉ ዘግናኝ ግፎች ናቸው። ኃይል ያለነ የሚባል የብልጽግና አሽከር ባንዳ የበቀል እጆቹን በመሰንዘር ከግብረ አበሮቹ ጋር በመሆን በግንቦት 16 እስከ 17 2017 ዓ.ም ተሰማ ቀር የተባለውን ግለሰብ ከቤቱ አውጥቶ እየጎተተ እያሰቃየ እያስጮሆ ወስዶ እንደ ባብ በመቀጥቀጥ በጥይት ሩምታ በግፍ ገድሎታል። ኃይል ያለነ ከዚህ ቀደም ሰላም አስከባሪ አድማ በትን ነበርና ህዝቡን ሲጨፈጭፍ የነበረ አሁን ላይ የቀጋት ቀበሌ ሊቀመንበር አድርገው የሾሙት ሲሆን ግለሰቡን የገደለውም ከፋኖ ጋር ግንኙነት አለ በሚል ሰበብ የግል በቀሉን ለመወጣት እንደሆነም ግልጽ ነው። ሟች ተሰማ ቀሬ የተባለ ግለሰብ ከፋኖ ጋር ምንም ግንኙነት ያልነበረው በከብት ንግድ የተሰማራ ገዳዮችም ጋር ጠዋት ማታ በመንገድ ይገናኝ የነበረ ለፍቶ አዳሪ ነበር። ይህ የሚያሳየን የብልጽግና አገዛዙ መረዋለሁ የሚለው ሰራዊትና ካድሬ እንደማይታዘዘውና እንደማይጋዛለት ነው። በብልጽግና ካባና ስርዓት ስር ተደብቆ በግል በቀል ግለሰቦች በግፍ መገደላቸውን የብልጽግና ቤት የገዳዮች ዘራፊዎች የወንበዴዎች አዳራሽ መሆኑን ማወቅ አያዳግትም። በተግባር ገዳይና ዘራፊ ሆኖ ሳለ ለህዝብ ቆም ያለው ሰላም ለሁሉም ሁሉም ለሰላም እያለ በሚዲያ የሚናፈው የካድሬ ስብስብ ግለሰቡ ኃይሌን ያለነ በግል በቀል በብልጽግና ምሽግነት ተደብቆ ግለሰቡን ተሰማ ቀሬን ሲገድል እንዲጸድቅ ቀጠሮ ተጠያቂ አላደረገውም። ፋኖች በዚህም ሁኔታ በተጨባጭ ህዝብ እያስጨፈጨፉ ያሉ ባንዳዎችን ከየጓዳቸው ከየምሽጉ አውጥተውና ማርከው ሲረሽኑ ንጹሃንን ረሸኑ እያለ የፕሮፓጋንዳ መርዝ እየረጨ ማህበረሰባችንን ሲያናድር የባጀው የሌባ ስብስብ ለአገልጋዮች ባንዶች ሽፋን እየሰጠ ንጹሃንን ግል በግል በበቀል እየተነሳሳ እያናጠለ እየገደለ ይገኛል። ከዚህ በላይ የህዝብ ገዳይነት ምን አለ? አላማቸው ግልጽ ነው። ሌላው የይዤ መናገር የሚፈልገው ባንዳዎች ፋኖ ፈጽሞ ባልታየ የበት ቦታም ከባድ መሳሪያ እየተኮሱ የህዝባችንን ስነ ልቦና በመጉዳት ተሸናፊና ፈሪ እንዲሆን በባርነት እንዲገዛላቸው ለማድረግ የሚሄዱት ርቀት የጭካኔ ጥጋቸውን ያሳያል። ለምሳሌ በግንቦት 7 2017 ዓ.ም ለሚዲያ ያቀረቡት አንዲት ምስኪን እናት ልጇን በመድፍ ያጣችበት ዘግናኝ ክስተት ነበር። በዚህ ዕለት መድፉን ወደ ጓይ የተኮሱት ከከተማ ወጣ ብለው ቦሽቃይ በሚባለው ቦታ ነበር። ታዲያ ከደብረ ኤልያስ ከተማ ገበያ ውሎ ወድሮ ገነት የሚሄደውን ህዝብ ሰብስበው መድፉን እያሳዩ በዚህ ነው የምንጨርሳችሁ የምንፈጃችሁ እያሉ ስነ ልቦናቸውን ሲለበልቡ እንደነበር በቦታው ከነበሩ አርሶ አደረ በአካል ተገናኝተን ቃል በቃል ነግሮኛል። እውነቱን ህዝብ ያውቃል። ለሟች ቤተሰብ መጽናናትን እንመኛለን። በመቀጠልም ዘመቻ ቋራ ቃል ኪዳን ሜጀር ጀነራል ጉባንታ ባተ ኮር ዘረ ጉባንታ ባተዎች ቀጠናን አይገድባቸውም። ከደራ እስከ ቋራ፣ ከጓራ ከጎንደር እስከ ጎጃም፣ ከጎንደር እስከ ቤተ አማራ በየትኛውም የአማራ መዳረሻ እየተንቀሳቀሰ ጠላትን ያሳፍራል፣ ወገኑን ያኮራል። ለነገ የድል መንገድ ዛሬ መሰረቱን በቅልጥ ያለት ላይ አማራነቱን ያንጻል። ከንጋቱ 11 ሰዓት አርብ ገበያ ላይ የጀመረው ውጊያ አድማሱን አስፍቶ ማህደረ ማርያም ግንጣ ጠመም ሌጫ ክላውዲዮስ አርብ ገበያ ወልዴ ተራራና አንበሴ ከተማ ዙሪያውን ላይ እስከ ቀኑ 8 ሰዓት ሜጀር ጀነራል ጉባንታ ተወርዋሪ ክፍለ ጦር 4 ብርጌዶች ጉና ክፍለ ጦር ስቴዴንሳ ብርጌድ እና የገብረ መስቀል ብርጌድ አካሏ ጣይቱ ሻለቃና የጣና ገላውዲዮስ ክፍለ ጦሮች ብርጌዶች በጥምረት ያገዛዙን ዙፋን አስጠባቂ ጥምር ጦር በተባበረ አማራዊ ክንዱ አንበርክከውታል። ጠላት መትቶ ሳይሆን የአማራ ፋኖ ብሔራዊ ኃይል ወደ ጠላት ምሽግ አቅንቶ የጠላትን ምሽግ ደረማምሷል። ማደረ ማርያምን ግንዳ ጠመምን ልጫንን ገላውዲዮስ አርብ ገበያን ወለዴ ተራራ ላይ መሽጎ የነበረውን ጠላት አደባባይ ቀጠናውን ከወንበር ጠባቂ አቢሸኔ ወታደሮች ነጻ አድርጎታል። በዚህም ሰዓት የተጠቀሱ ከተማዎችና መዳረሻዎች ከአገዛዙ ወታደሮች ነጻ የተደረጉ ሲሆን ጓሃና አንበሴ ዙሪያ ግን ከፍተኛ የሆነ ትንቅንቅ እየተደረገ ነው።